ሰላም እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ። እንግዲህ ባለፈው ፓርት እዚህ ጋር ያቆምነው እሱም ዲሪቬቲቭ ኤንድ ዲፊውዥን ካረንት የሚለው ጋር ያቆምነው። በዚህኛው ፓርት እንግዲህ ዲሪቬቲቭ ኤንድ ዲፊውዥን ካረንት እናያለን። በተጨማሪም ደግሞ ፒኤን ጀንክሽን ምን እንደሆነ እናያለን። በተጨማሪም ደግሞ ባያዚንግ ምን እንደሆነ በዚህኛው ፓርት ሙሉ በሙሉ የምናይ ይሆናል ማለት ነው። እንግዲህ ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር በማድረግ እንዲሁም ደግሞ ያላችሁን ሀሳብ ኮሜንት ላይ እንድትጽፉልኝ እላችኋለሁ። በዚሁም ቤተሰብ እንድትሆኑ እላችኋለሁኝ። ቀጥታ ወደ ትምህርታችን እንሂድ። ዲሪቬቲቭ ኤንድ ዲፊውዥን ካረንት እንግዲህ በሰሚ ኮንዳክተር ውስጥ ካረንት ሊፈጠር የሚችለው ከነዚህ ከሁለቱ በአንዱ ነው ማለት ነው። ወይ በዲሪቬቲቭ ነው ወይ ደግሞ በዲፊውዥን ነው ማለት ነው። The flow of current through a semiconductor material is normally referred to as one of the two types. እንግዲህ ካረንት በሰሚ ኮንዳክተር ውስጥ የሚያደርገውን ወይም ደግሞ የሚፈጠረው ከሁለቱ በአንዱ ነው ማለት ነው። ለምሳሌ ዲሪቬቲቭ ካረንት ማለት ምን ማለት ነው የሚለው እንየው። ዲሪቬቲቭ ካረንት ማለት ምን ማለት ነው የሚለውን እንየው። If an electron is subjected to an electric field in free space, it will accelerate in this straight line from the negative terminal to the positive terminal of the applied voltage. እንግዲህ ኤሌክትሮኖች ምን ይሆናሉ? ለኤሌክትሪክ ፊልድ ሳብጀክትድ ሲሆኑ ሲጋለጡ ማለት ነው። እንደዚሁም ደግሞ በፍሪ ስፔስ ውስጥ ማለት ነው። በፍሪ ስፔስ ውስጥ እንግዲህ ኤሌክትሪክ ፊልድ አፕላይ ሲሆንባቸው ምን ላይ ኤሌክትሮኖቹ ላይ ምን ይፈጠራል? አክሰለሬት ያደርጋሉ ማለት ነው፣ ወይም ደግሞ ይንቀሳቀሳሉ ማለት ነው። ከየት ወዴት? ከኔጌቲቭ ተርሚናል ቱ ፖዚቲቭ ተርሚናል ኦፍ አፕላይድ ቮልቴጅ። ከየት ተነስቶ? ከኔጌቲቭ ተርሚናል ኦፍ ቮልቴጅ ቱ ፖዚቲቭ ተርሚናል ኦፍ ቮልቴጅ። ይሄ ማለት ኔጌቲቭ ተርሚናል የቮልቴጁ ምን ያደርጋል? ኤሌክትሮኖቹን ይገፋቸዋል ማለት ነው። በዚህ ጊዜ ከዛ ምን ይሆናል? ይንቀሳቀሳሉ። ወዴት ይሄዳሉ ታዲያ? ወደ ፖዚቲቭ ተርሚናል ይሄዳሉ ማለት ነው። ወደ ፖዚቲቭ ተርሚናል ይሄዳሉ። በዚህ መልኩ ምን ይፈጠራል? ዲሪቬቲቭ ካረንት ይፈጠራል ወይም ደግሞ ካረንት ይፈጠራል ማለት ነው። In this case of conductor or semiconductor at room temperature, a free electron under the influence of electric field will move toward the positive terminal of the applied voltage but will continuously collide with atom all the way as shown figure below. ይሄ ማለት ምን ማለት ነው? እነዚህ ፍሪ ኤሌክትሮኖች በኤሌክትሪክ ፊልድ ኢንፍሉዌንስ ምክንያት ከኔጌቲቭ ተርሚናል ወደ ፖዚቲቭ ተርሚናል ይሄዳሉ። ነገር ግን በሚሄዱበት ጊዜ ምን ይሆናሉ? ኮላይድ እያደረጉ ይሄዳሉ ወይም ደግሞ እየተጋጩ ይሄዳሉ ማለት ነው። Each time when the electric strike an atom is rebounds in random direction. እንግዲህ በሚጋጩበት ጊዜ በራንደም ዳይሬክሽን ሊንቀሳቀሱ ወይም ደግሞ ሊሄዱ ይችላሉ። But the presence of electric field does not stop the collision. እንግዲህ ኤሌክትሪክ ፊልድ መኖሩ ይሄንን ኮሊዥን ሊያቆመው ወይም ደግሞ ሊገታው አይችልም ማለት ነው። ኤሌክትሪክ ፊልድ ቢኖርም እነዛ ግጭቶች ይፈጠራሉ። ራንደም ዳይሬክሽን ሙቭመንት ይኖራል። ነገር ግን እነዛ ራንደም ዳይሬክሽን ሙቭመንት በምን ይስተካከላሉ? በኤሌክትሪክ ፊልድ ይስተካከላል እና ከፖዚቲቭ ተርሚናል ኦፍ ቮልቴጅ ወደ ኔጌቲቭ ተርሚናል ኦፍ ቮልቴጅ ይንቀሳቀሳሉ ማለት ነው። ምን ኤሌክትሮኖች ኤንድ ራንደም ዳይሬክሽን ሶ በዚህ መልኩ ይንቀሳቀሳል ማለት ነው። as a result the electron derivative in a direction of electric field ማለት ነው። እንግዲህ እነዛ ኤሌክትሮኖች ወደ ኤሌክትሪክ ፊልድ አፕላይ ወደ ተደረገበት አቅጣጫ ይንቀሳቀሳሉ ማለት ነው። the current produced in this way is called as derivative current. እንግዲህ በዚህ መልኩ የሚገኝ ወይም ደግሞ የሚፈጠር ካረንት ምን ተብሎ ይጠራል? ዲሪቬቲቭ ካረንት ተብሎ ይጠራል ማለት ነው። it is the usual kind of current flow that occur in conductor. ምን ማለት ነው? እንደ የትኛውም ኮንዳክተር ውስጥ እንደሚፈጠረው ካረንት በሰሚ ኮንዳክተር ውስጥም የሚፈጠር ነው ማለት ነው። ይሄኛው ዲሪቬቲቭ ካረንት በሰሚ ኮንዳክተር ውስጥም በኮንዳክተር ውስጥም የሚፈጠር አይነት ካረንት ነው ማለት ነው። በሁለቱም ውስጥ ይፈጠራል ማለት ነው። በሁለቱም ውስጥ ይፈጠራል። the directional movement of charge carried due to their ሁለተኛው ደግሞ ምንድነው? ሁለተኛው ደግሞ ምንድነው? ሁለተኛው
ዲፊውዥን ካረንት ነው። ዲፊውዥን ካረንት ደግሞ ምንድነው የሚለውን እናያለን። the directional movement of charge carriers due to their concentration gradient produced a component of current known as diffusion current። እንግዲህ አንድ ቦታ ላይ የቻርጆች ክምችት ብዙ ከሆነ እና በሌላ ቦታ ደግሞ ትንሽ ከሆነ እነዛ ቻርጆች ብዙ በሆነበት ቦታ ወደ ትንሽ ወደ ሆነበት ቦታ ምን ይሆናሉ? ቻርጆቹ ይንቀሳቀሳሉ ማለት ነው። የሆነ ቦታ ላይ ቻርጅ ብዙ ከሆነ የሆነ ቦታ ላይ ደግሞ ያ ቻርጅ ትንሽ ከሆነ ብዙ ከሆነ ቦታ ወደ ትንሽ ወደ ሆነው ቦታ ይንቀሳቀሳሉ ማለት ነው። በዚህ መልኩ የሚፈጠረው ካረንት ምን ተብሎ ይጠራል? ዲፊውዥን ካረንት ተብሎ ይጠራል ማለት ነው። ዲፊውዥን ካረንት ተብሎ ይጠራል። The mechanism of transport of charge in a semiconductor when no electric field is applied called diffusion። እንግዲህ ይሄ የሚፈጠረው ካለምንም ኤሌክትሪክ ፊልድ ወይም ደግሞ ቮልቴጅ አይፈልግም ማለት ነው። ከቮልቴጅ ውጪ በዚህ መልኩ የሚፈጠር ካረንት ምን ተብሎ ይጠራል? ዲፊውዥን ካረንት ተብሎ ይጠራል ማለት ነው። It is encountered only in semiconductor and is normally absent in conductor። ምንድነው ዲፊውዥን ካረንት የሚፈጠረው በምን ውስጥ ብቻ ነው? በሴሚኮንዳክተር ውስጥ ብቻ ነው። በኮንዳክተር ውስጥ ሊፈጠር አይችልም። ምክንያቱም ኮንዳክተር ሁሉም ቦታ እኩል የሆነ ቻርጅ ዲስትሪቢዩሽን አለ። ሁሉም ቦታ እኩል የሆነ ቻርጅ ነው የምናገኘው። የሆነ ቦታ አይበዛም፣ የሆነ ደግሞ አያንስም ማለት ሁሉም ቦታ እኩል ነው። ስለዚህ አንድ ቦታ ወደ ሌላ ቦታ ለመንቀሳቀስ ቻርጅ ዲፊውዥን ወይም ደግሞ የቻርጅ ልዩነት ስለማይኖር ግዴታ ኮንዳክተር ምን ይፈልጋል? ቮልቴጅ ይፈልጋል። ሰሚ ኮንዳክተር ግን ቮልቴጅ አይፈልግም አንዳንድ ጊዜ። እሱም በዲፊውዥን ካረንት ውስጥ ማለት ነው። ዲፊውዥን ካረንት ውስጥ ምክንያቱም ሰሚ ኮንዳክተር አንድ ቦታ ላይ ብዙ ቻርጆች ሊኖሩት ይችላሉ፣ ሌላ ቦታ ላይ ደግሞ ትንሽ ቻርጆች ሊኖሩት ይችላሉ ማለት ነው። ስለዚህ ዲፊውዥን ካረንት ሊፈጠር የሚችለው በሰሚ ኮንዳክተር ውስጥ ብቻ ነው። ዲፊውዥን ካረንትም የሚፈጠረው በቻርጅ ክምችት ልዩነት ምክንያት ነው ማለት ነው። አንድ ቦታ ላይ ብዙ ቻርጅ ሲከማች፣ ሌላ ቦታ ደግሞ ትንሽ የቻርጅ ክምችት ሲኖር ከብዙ ቦታ ወደ ትንሽ ወደ ሆነው ቦታ ምን ይሆናሉ? ይንቀሳቀሳሉ ማለት ነው ያ ቻርጆች። እነዛ ቻርጆች ደግሞ በሚንቀሳቀሱበት ሰዓት ምን ይፈጠራል? ካረንት ይፈጠራል ማለት ነው። ካረንት ይፈጠራል ማለት ነው። With no applied voltage, if the number of charge carriers, either hole or electron in one region of a semiconductor is less compared to the rest of the region, then there exists a concentration gradient. So አንድ ቦታ ላይ ሆል የሚበዛ ከሆነ ወይም ደግሞ ኤሌክትሮን የሚበዛ ከሆነ በሰሚኮንዳክተር ውስጥ እንግዲህ ምን ይፈጠራል? ኮንሰንትሬሽን ግሬዲየንት ይፈጠራል ማለት ነው። ቻርጆች ክምችት ልዩነት ይፈጠራል ማለት ነው። ሲንስ ቻርጅ ካሪ አር ኢዘር ኦል ኤሌክትሮን አር ኦር ኦል ሆልስ ዘይ ሲንስ ፖላሪቲ ኦፍ ቻርጅ ኤንድ ዚስ ዜር ኢዝ ኤ ፎርስ ኦፍ ሪፐልሲቭ ቢትዊን ዘም። በዚህ ጊዜ ምን ይፈጠራል? ለምሳሌ ተመሳሳይ የሆኑ ቻርጆች አንድ ቦታ ላይ ሲበዙ እነዛ ቻርጆች ተመሳሳይ ቻርጅ ስላላቸው ይገፋፋሉ ማለት ነው። በሚገፋፉበት ሰዓት ምን ይሆናል? ብዙ ወደ ሆነ ከሆነው ኮንሰንትሬሽን ወደ ትንሽ ወደ ሆነ ኮንሰንትሬሽን ይንቀሳቀሳሉ ማለት ነው። as a result the charge tend to move gradually or diffusion from the region of higher concentration to the lower concentration። ስለዚህ ምን ይሆናሉ? በዚህ ግፊት ወይ ደግሞ ተመሳሳይ ቻርጆች በሚገፋፉበት ጊዜ ምን ይሆናሉ? ብዙ ኮንሰንትሬሽን ካለው ወደ ሎወር ኮንሰንትሬሽን ወዳለበት ምን ይሆናሉ? ይንቀሳቀሳሉ ማለት ነው። This process is called diffusion and electric current produced due to this process is called ዲፊውዥን ካረንት። እንግዲህ ይሄ ፕሮሰስ ይሄ ሂደት ምን ተብሎ ይጠራል? ዲፊውዥን ተብሎ ይጠራል። እንደዚሁም ደግሞ በዚህ መልኩ የሚፈጠሩ ቻርጅ ወይም ደግሞ ካረንት ምን ተብሎ ይጠራል? ዲፊውዥን ካረንት ተብሎ ይጠራል ማለት ነው። this process continue until all the carrier are even distributed through the materials። እንግዲህ ይሄ ዲፊውዥን ቻርጆች ከአንድ ቦታ ወደ ሌላ ቦታ የሚንቀሳቀሱበት ሂደት የሚቀጥለው ምን እስኪሆን ድረስ ነው? ሁሉም ቦታ ላይ እኩል ወይም ደግሞ ተመሳሳይ የሆነ ቻርጅ ዲስትሪቢዩሽን ሲኖር ነው ማለት ነው። ሁሉም ቦታ ላይ የቻርጅ መጠን እኩል ሲሆን ይሄ ዲፊውዥን ካረንት ይቆማል ወይም ደግሞ መፈጠሩ እዛው ላይ ያበቃል ማለት ነው።
Hence, when there is no applied voltage, the net diffusion current will be zero. እንግዲህ በዛ ጊዜ ምንም አይነት ቮልቴጅ አፕላይድ አይደረግም። ምንም አይነት ቮልቴጅ አይፈልግም። ምን ለመሆን? ቻርጅ ከአንድ ቦታ ወደ ሌላ ቦታ ለመንቀሳቀስ ማለት ነው። በዚህ ጊዜ ምን ይሆናል? the net diffusion current ምን ይሆናል? ዜሮ ይሆናል ማለት ነው። ዜሮ ይሆናል ማለት ነው። ዜሮ ይሆናል። እስቲ እዚህ ጋር እንየው። ለምሳሌ እዚህ ጋር በሚታዩበት ጊዜ እዚህ ጋር ብዙ ቻርጆች ወይም ደግሞ ኤሌክትሮኖች አሉ። በዚህ ሪጅን ደግሞ ትንሽ የሆነ ኤሌክትሮን አለ። በዚህ ጊዜ ምን ይሆናሉ? እነዚህ ቻርጆች ተመሳሳይ ናቸው። በዚህ ጊዜ ይገፋፋሉ ማለት ነው። በሚገፋፉበት ጊዜ ወዴት ይሄዳሉ? ትንሽ ኮንሰንትሬሽን ወዳለበት ቦታ ይሄዳሉ ማለት ነው። በዚህ መልኩ ነው ምን ዲፊውዥን ካረንት የሚፈጠረው። እንግዲህ ከተፈጠረ በኋላ የሆነ ቦታ ላይ ሁሉም ቻርጆች ሁሉም ቦታ ላይ እኩል ዲስትሪቢዩት ይሆናሉ። በዚህ መልኩ ማለት ነው። ሁሉም ቦታ ተመሳሳይ የሆነ የቻርጅ ክምችት ይሆናል። በዚህ ጊዜ ምን ይሆናል? ዲፊውዥን ካረንት ይቆማል ማለት ነው። ምንም አይነት ዲፊውዥን ካረንት አናገኝም ማለት ነው። ዲፊውዥን ካረንት በዚህ መልኩ ነው የሚፈጠረው። እንግዲህ ግልጽ እንደሆነ ተስፋ አደርጋለሁኝ። በሚቀጥለው ደግሞ ፒኤን ጀንክሽን ምንድን ነው የሚለውን አብረን የምናይ ይሆናል ማለት ነው። ፒኤን ጀንክሽን ምንድን ነው የሚለውን አብረን የምንመለከት ይሆናል። It is possible to manufacture a single piece of a semiconductor material, half of which is doped by P impurity and the other half by N-type impurity as shown in figure below. ምንድን ነው? አንድ ሰሚኮንዳክተር ማቴሪያልን ምን ማድረግ ይችላል? ማምረት ይቻላል። ከምንና ከምን? ግማሹ ከፒ ታይፕ አድርገን ግማሹን ደግሞ ከኤን ታይፕ አድርገን አንድ ሲንግል የሆነች ሰሚኮንዳክተር ማቴሪያልን መፍጠር ይቻላል ማለት ነው። The plane divide the two zone is called junction. ሁለቱን ፒ ታይፕ እና ኤን ታይፕን የሚለያየው ደግሞ የሚገጣጠሙበት ቦታ ምን ተብሎ ይጠራል? ጀንክሽን ተብሎ ይጠራል ማለት ነው። ይሄ ማለት ኤን ታይፕ እና ፒ ታይፕ የሚገጣጠሙበት ቦታ ወይም ደግሞ የሚገናኙበት ቦታ ምን ተብሎ ይጠራል? ጀንክሽን ተብሎ ይጠራል ማለት ነው። ቲዎሬቲካሊ ጀንክሽን plane is assumed to lie where the density of donor and acceptor is equal. ይሄ ጀንክሽን የቱ ጋር ነው የሚቀመጠው? የቱ ጋር ነው የሚሆነው? ብዙ ጊዜ አክሴፕተር ወይም ደግሞ ፒ ታይፕ እና ኤን ታይፕ እኩል በሆኑበት ቦታ ላይ ነው የሚቀመጠው ወይም ደግሞ መሀላቸው ላይ ነው የሚቀመጠው ማለት ነው። መሀላቸው ላይ ነው የሚገኘው ማለት ነው። ይሄ ጀንክሽን the pn junction is fundamental to the operation of diode, transistor and other solid device. ምንድነው ይሄ ፒኤን ጀንክሽን? ለዳዮድ፣ ለትራንዚስተር ለምሳሌ ፊልድ ኢፌክት ጀንክሽን እንደዚሁም ደግሞ ሞስፌት እና ሌሎች ኤሌክትሮኒክስ ዲቫይሶች በዚህ ሂሳቤ ላይ የተመሰረቱ ናቸው ማለት ነው። ከዚህ ሂሳቤ ላይ ነው የሚሰሩት ማለት ነው። የሚሰሩት ወይም ደግሞ የሚዘጋጁት ከነዚህ ፒኤን ጀንክሽን አይዲያ ነው ማለት ነው። ይሄ አይዲያ እንግዲህ በጣም ወሳኝ ነው። አንዴ ይሄንን ከተረዳችሁ ሙሉ ኤሌክትሮኒክስ ለእናንተ ቀላል ነው የሚሆነው ማለት ነው። ይህን ኮንሰፕት መረዳት አለባችሁ። ዳዮድ ምንድን ነው? ትራንዚስተር ምንድን ነው ምለውን ደግሞ በቀጥታ የምናየው ይሆናል ማለት ነው። ለምሳሌ እዚህ ጋር የምታዩት ይሄኛው ኤን ታይፕ ነው። በውስጡ ፍሪ ኤሌክትሮኖች አሉ። እነዚህ ፍሪ ኤሌክትሮኖች ናቸው። አንዳንድ ቦታ ደግሞ ሆል እንግዲህ አለ። እንደዚሁም ደግሞ አዮንስ ፖዚቲቭ አዮን አሉ። ፖዚቲቭ አዮኖች አሉ። ዶነር ስለሆነ ፖዚቲቭ አዮን ይኖረዋል። በዚህ በኩል ደግሞ ፍሪ ሆሎች አሉ። ብዙ ሆሎች እናገኛለን። እንደዚሁም ደግሞ ትንሽ የሆኑ ኤሌክትሮኖችን በእነዚህ ውስጥም እናገኛለን። እንደዚሁም ደግሞ ኔጌቲቭ አዮን እናገኛለን። ምክንያቱም አክሴፕተር ስለሆነ ኔጌቲቭ አዮን እናገኛለን ማለት ነው። ለምሳሌ እነዚህ ሁለቱም ብናገጣጥማቸው በመሃላቸው ምን ይፈጠራል? እነዚህ ሁለቱም ብናገጣጥማቸው በመሃላቸው ምን ይፈጠራል? ጀንክሽን ይፈጠራል ማለት ነው። መሃላቸው የሚገኘው እነዚህ ሁለቱም አንዳች ብታገናኙት ወይም ደግሞ አንድ ላይ ብታደርጉት በመሃላቸው የሚፈጠረው ወይም ደግሞ ኤን ታይፕ እና ፒ ታይፕ የተገናኙበት ቦታ ወይም ደግሞ ስፍራ ምን ተብሎ ይጠራል? ጀንክሽን ተብሎ ይጠራል ማለት ነው። ጀንክሽን ተብሎ ይጠራል። Let us see if anything unusual happen at the junction. It is found that following three phenomena take place. ምንድነው እስቲ
በጀንክሽን ዙሪያ ምን ሊፈጠር ይችላል? እስቲ እነዚህ ሶስት ነገሮችን እንይ። አንደኛ a thin depletion layer or region also called space charge region or transition region is established on both sides of the junction and is so called because of it is depleted of free charge carriers. so depletion layer በጀንክሽን ዙሪያ ይፈጠራል ማለት ነው። depletion layer እንዴት ይፈጠራል የሚለውን ደግሞ ቀጥለን የምናይ ይሆናል ማለት ነው። ሁለተኛው ደግሞ barrier potential or junction potential is developed across the junction። እንግዲህ በጀንክሽኑ ዙሪያ ለምሳሌ ትንሽ የሆኑ ከፒ ታይፕ ወደ ኤን ታይፕ ሆሎች ሙቭ ሲያደርጉ እንደዚሁም ደግሞ ትንሽ የሆኑ ኤሌክትሮኖች ከኤን ታይፕ ወደ ፒ ታይፕ ሙቭ ሲያደርጉ በዛን ጊዜ በጀንክሽኑ አጠገብ ነው የሚቀመጡት ወደዛ ያለፉት ወይም ደግሞ የተሸጋገሩት ኤሌክትሮኖችም ሆነ ሆሎች በጀንክሽኑ አካባቢ ነው የሚቀመጡት ማለት ነው። በዛ ጊዜ ምን ይፈጠራል? ኤሌክትሪክ ፊልድ ይፈጠራል። በዛ ጊዜ ኤሌክትሮኖቹ በሌላ አቅጣጫ ያሉት ኤሌክትሮኖችን ይገፋሉ፣ ሆሎች ደግሞ በሌላ አቅጣጫ ያሉትን ሆሎች ይገፋሉ። በዚህ ጊዜ ኤሌክትሪክ ፊልድ ይፈጠራል ማለት ነው። ይሄ ኤሌክትሪክ ፊልድ ደግሞ ምን ተብሎ ይጠራል? ባሪየር ፖቴንሻል ተብሎ ይጠራል ማለት ነው። the presence of layer give rise to junction and diffusion capacity። ይሄ የዲፕሊሽን ላየር መኖር ምን ያደርጋል? ጀንክሽኑ እንዲሰፋ ወይም ደግሞ ዲፊዥን ካፓሲቲ ምን እንዲሆን ያደርጋል? ከፍ እንዲል ያደርገዋል ማለት ነው። suppose that a junction has just been formed at an instant, hole are still in the p region and electron in the n region. However, there is greater concentration of hole in p region and in the n region where they exist in minority carriers። ይሄ ምን ማለት ነው? ሆሎች እንግዲህ በፒ ሪጅን ውስጥ ይበዛሉ፣ እንደዚሁም ደግሞ በኤን ሪጅን ውስጥም አሉ። ነገር ግን ኤን ሪጅን ውስጥ በጣም ትንሽ ናቸው፣ ፒ ሪጅን ውስጥ ግን በጣም ብዙ ናቸው ማለት ነው። Similarly, concentration of electron is greater in the n region than in p region where the existence as minority carriers። ኤሌክትሮኖች ደግሞ በኤን ሪጅን ውስጥ ይበዛሉ፣ በፒ ሪጅን ውስጥ ማይኖሪቲ ናቸው ወይም ደግሞ ትንሽ ናቸው ማለት ነው። This concentration difference establishes density gradient across the junction result in carrier diffusion። እንግዲህ ይሄ የቻርጅ ክምችት ልዩነት ምን ይፈጥራል? ዲፊዥን ካሪየር ይፈጥራል ወይም ደግሞ ዴንሲቲ ግሬዲየንት እንዲፈጠር ያደርጋል ማለት ነው። አንድ ቦታ ቻርጅ ሲበዛ ሌላ ቦታ ደግሞ ያንሳል ማለት ነው፣ ተቃራኒ ስለሆኑ። ይሄ ደግሞ ምን ይፈጥራል? ካሪየር ዲፊዥን ይፈጥራል ማለት ነው። ሆል ዲፊውዝ ፍሮም ፒ ቱ ኤን ሪጅን። ሆሎች ከፒ ወደ ኤን ሪጅን ይሄዳሉ። ኤንድ ኤሌክትሮን ፍሮም ኤን ቱ ፒ ሪጅን። ኤሌክትሮኖች ደግሞ ከኤን ሪጅን ወደ ፒ ሪጅን ይሄዳሉ ማለት ነው። ኤንድ ተርሚኔት ዜር ኤግዚስተንስ ባይ ሪኮምቢኔሽን። እንግዲህ ምን ያደርጋሉ? እነዚህ ሆሎች እና ኤሌክትሮኖቹ ሪኮምባይን ያደርጋሉ ወይም ደግሞ አንድ ላይ ይቀላቀላሉ ማለት ነው። This recombination of free and mobile electron and hole produce the narrow region at the junction called depletion layer። እንግዲህ በአንድ በኩል ሆሎቹ ተንቀሳቅሰው የሆነ ቦታ ይይዛሉ በጀንክሽን ማለት ነው፣ በጀንክሽኑ ስፍራ። በሌላ በኩል ደግሞ ኤሌክትሮኖቹ ተንቀሳቅሰው በሌላኛው አቅጣጫ ቦታ ይይዛሉ ማለት ነው። ይሄ ቦታ ምን ተብሎ ይጠራል? እንግዲህ ምን ተብሎ ይጠራል? ዲፕሊሽን ላየር ተብሎ ይጠራል ማለት ነው። It is so named because of this region is void of or depleted of free and mobile charge carrier like electron and hole. There began present only positive ion which are not free to move። እንግዲህ በዚህ ስፍራ ላይ ምንም አይነት ቻርጆች ሊንቀሳቀሱ አይችሉም፣ ምክንያቱም ስለሚገፋቸው እንዳይንቀሳቀሱ ያደርጋቸዋል ማለት ነው። በዚህ ስፍራ ላይ ምንም አይነት የቻርጆች እንቅስቃሴ ሊኖር አይችልም ማለት ነው። በዚህ መልኩ ነው ፒኤን ጀንክሽን የሚፈጠር ወይም ደግሞ ዲፕሊሽን ላየር ሊፈጠር የሚችለው ማለት ነው። ፎርዋርድ ባዝድ ፒኤን
ጀንክሽን እንግዲህ ጀንክሽን እንዴት ሊፈጠር ይችላል የሚለውን ደግሞ እናያለን። ፎርዋርድ ባያዝድ እንዴት ሊፈጠር ይችላል፣ እንደዚሁም ደግሞ ሪቨርስ ባያዝድ እንዴት ሊፈጠር ይችላል የሚለውን ደግሞ አብረን የምናይ ይሆናል ማለት ነው። ሰፖዝ ፖዚቲቭ ባትሪ ተርሚናል ኢዝ ኮንሰንትሬትድ ቱ ፖዚቲቭ ሪጅን ኦፍ ኤ ሰሚኮንዳክተር አንድ ዘ ኔጌቲቭ ባትሪ ተርሚናል ቱ ዘ ኔጌቲቭ ሪጅን አስ ሾን ኢን ዘ ፊገር ላይ እንግዲህ ፎርዋርድ ባያዝድ ፒኤን ጀንክሽን ለመፍጠር ምንድን ነው ፖዚቲቭ ቮልቴጅ ተርሚናሉን ከፖዚቲቭ ፒኤን ጀንክሽን ወይም ደግሞ ከፒ ጋር ነው የምናያይዘው። እነዚህም ደግሞ ኔጌቲቭ ሪጅኑን ወይም ደግሞ ኔጌቲቭ ተርሚናል ኦፍ ቮልቴጅ ወይም ደግሞ ባትሪውን የምናደርጋለን ከኤን ሪጅን ጋር እናያይዘዋለን ማለት ነው። በዚህ መልኩ የሚፈጠረው ፎርዋርድ ባያዝድ ፒኤን ጀንክሽን ተብሎ ይጠራል ማለት ነው። ኢን ዲስ ኬዝ ዘ ጀንክሽን ኢዝ ሴድ to be biased in the forward direction because it is permit easy flow of current across the junction እንግዲህ እነዚህ ፎርዋርድ ባያዝድ ምን ይሆናል ካረንቶች የካረንት ፍሰት እንዲኖር ያደርጋል። እንግዲህ በፒኤን ጀንክሽን ውስጥ አንድ ጊዜ ብቻ ነው የካረንት ፍሰት የምናገኘው፣ እሱም በፎርዋርድ ባያዝድ ጀንክሽን ጊዜ ነው ማለት ነው። ፎርዋርድ ባያዝድ ጀንክሽን ነው ማለት ነው። ለምሳሌ እዚህ ጋር ተመልከቱ። በአንድ በኩል ምን አለ ፒ አለ፣ በዚህ በኩል ፒ አለ፣ በዚህ በኩል ደግሞ ኤን አለ ማለት ነው። በአንደኛው በኩል ፒ ታይፕ አለ፣ በአንደኛው በኩል ደግሞ ኤን ታይፕ አለ ማለት ነው። እዚህ ውስጥ ምን አለን ኤሌክትሮኖች አሉ ማለት ነው። ኤሌክትሮኖች ደግሞ ምን አይነት ቻርጅ አላቸው ኔጌቲቭ ቻርጅ አላቸው። ስለዚህ የፒኤን ጀንክሽኑ ተርሚናል በዚህ በኩል በኤን በኩል ያለው ምን ይሆናል ኔጌቲቭ ይሆናል፣ ምክንያቱም ኤሌክትሮኖቹ ኔጌቲቭ ቻርጅ ስላላቸው። በዚህ በኩል ደግሞ ተመልከቱ፣ በዚህ በኩል ደግሞ ፖዚቲቭ ቻርጅ ነው ያለው። ስለዚህ ይሄ ፖዚቲቭ ቻርጅ በዚህኛው ያለውን ተርሚናል ምን እንዲሆን ያደርገዋል ፖዚቲቭ ተርሚናል እንዲሆን ያደርገዋል ማለት ነው። ፖዚቲቭ ተርሚናል እንዲሆን ያደርገዋል ማለት ነው። እንግዲህ በመሃላቸው የሚገኘው ጀንክሽን ነው። ይሄ ፒ ታይፕ እና ኤን ታይፕ የሚገናኙበት ቦታ ጀንክሽን ተብሎ ይጠራል ማለት ነው። እንግዲህ ከዚህ በኋላ ምንድነው ባያዝድ ማለት ይሄን ፒኤን ጀንክሽኑን ከቮልቴጅ ጋር ማያያዝ ወይም ደግሞ ማገናኘት ነው ማለት ነው። ለምሳሌ በዚህ በኩል ረዘም ያለው ፖዚቲቭ ነው፣ በዚህ በኩል ደግሞ አጠር ያለችው ኔጌቲቭ ነች ማለት ነው። ስለዚህ ይሄኛውን ፖዚቲቭ ተርሚናል የቮልቴጅን ፖዚቲቭ ተርሚናል ከፖዚቲቭ ተርሚናል ኦፍ ፒኤን ጀንክሽን ጋር እናያይዛለን። እንደዚሁም ደግሞ ይሄኛው ኔጌቲቭ ተርሚናሉ ከኔጌቲቭ ፒኤን ጀንክሽን ጋር እናገናኘዋለን ማለት ነው። ይሄኛው ፖዚቲቭ ነው፣ ይሄኛው ኔጌቲቭ ነው። ተመልከቱ፣ ይሄኛው ፖዚቲቭ ነው፣ ይሄኛው ፖዚቲቭ ነው። እንግዲህ ተመሳሳይ የሆኑ ተርሚናሎች ነው የተገናኙት ማለት ነው፣ ፖዚቲቭ ከፖዚቲቭ ጋር። በዚህ በኩል ደግሞ ያለው ኔጌቲቭ ነው፣ በዚህ በኩል ያለው ኔጌቲቭ ነው ማለት ነው። ኔጌቲቭ ከኔጌቲቭ ጋር ነው የተያያዘው ማለት ነው። ስለዚህ ምን ይሆናል? ለምሳሌ በዚህ በኩል ፖዚቲቭ ነው እዚህ ውስጥ ያሉት ፖዚቲቭ ናቸው። እነዚህ ፖዚቲቭ ደግሞ ከፖዚቲቭ ተርሚናል ኦፍ ቮልቴጅ ጋር ነው የተገናኙት። ስለዚህ ተመሳሳይ የሆኑ ቻርጆች ናቸው ማለት ነው። ይሄኛውም ፖዚቲቭ ነው፣ ይሄ እዚህ ውስጥ ያሉትም ፖዚቲቭ ናቸው ማለት ነው። ተመሳሳይ የሆኑ ቻርጆች ናቸው። እንግዲህ እንደምናውቀው ምንድነው ተመሳሳይ የሆኑ ቻርጆች ይገፋፋሉ፣ ተቃራኒ የሆኑ ቻርጆች ደግሞ ይሳሳባሉ ማለት ነው። ስለዚህ ይሄኛው ፖዚቲቭ ነው፣ እዚህ ውስጥ ያሉትም ፖዚቲቭ ናቸው። ስለዚህ ይሄኛው ፖዚቲቭ ምን ያደርጋቸዋል? እነዚህ ውስጥ ያሉትን ፖዚቲቮች ይገፋቸዋል ማለት ነው። ሲገፋቸው ወዴት ይሄዳሉ? ወደ ኤን ሪጅን ይሄዳሉ ማለት ነው። ወደ ኤን ሪጅን ይሄዳሉ። በግፊቱ ምክንያት ወደ ኤን ሪጅን ይሄዳሉ ማለት ነው። እንደዚሁም ደግሞ በዚህ በኩል ተመልከቱ፣ ኔጌቲቭ ነው ይሄኛው ኔጌቲቭ ነው። ኔጌቲቭ ከኔጌቲቭ ጋር ነው የተገናኘው። እዚህ ውስጥ ያሉት ኔጌቲቭ ናቸው። ስለዚህ ይሄኛው ኔጌቲቭ ተርሚናል ምን ያደርጋል? እዚህ ውስጥ ያሉትን ኔጌቲቮች ወደዛ ነው የሚገፋቸው ማለት ነው። በዚህ በኩልም ወደዛ ይገፋቸዋል ማለት ነው። ወደዛ በሚገፋበት ሰዓት ምን ይሆናሉ? ቻርጆቹ በአንድ አቅጣጫ፣ ኤሌክትሮኖች በአንድ አቅጣጫ፣ ሆሎች ደግሞ በሌላ አቅጣጫ ይሄዳሉ ማለት ነው። በዚህ ጊዜ ምን ይፈጠራል? ካሬንት ይፈጠራል ማለት ነው። በዚህ ጊዜ ካሬንት ይፈጠራል ማለት ነው። በዚህ መልኩ ነው ፎርዋርድ ባያዝድ ሲሆን ካሬንት ፍሰት የሚኖረው። ሪቨርስ ባያዝድ ሲሆን ደግሞ እናያለን። ሪቨርስ ባያዝድ የሚለውን ደግሞ እናያለን። ሪቨርስ ባያዝድ ፒኤን ጀንክሽን ዌን ባትሪ
connection to the semiconductor are made as shown in the figure below. The junction is said to be reverse biased. In this case, holes are attracted by the negative battery terminal and electron by the positive terminal, so that both hole and electron move away from the junction and away from each other. Since there is no electron hole recombination, no current flow and junction offers high resistance. በዚህ ጊዜ ደግሞ እንዴት ነው ሊፈጠር የሚችለው የምለውን እንየው። ለምሳሌ እዚህ ጋር ሪቨርስ ባያስድ ሲሆን ደግሞ ምንድነው የሚሆነው? ለምሳሌ በዚህ በኩል ቅድም እንዳልኳችሁ ነው ኔጌቲቭ ተርሚናል ነው የሚሆነው፣ በዚህ በኩል ደግሞ ፖዚቲቭ ተርሚናል ነው የሚሆነው። ስለዚህ በዚህ በኩል ትንሽ እናድርገው ኔጌቲቭ ቮልቴጅ ነው ወይም ደግሞ ባትሪው በዚህ በኩል ኔጌቲቭ ነው ማለት ነው። ኔጌቲቭም ከፖዚቲቭ ጋር፣ ፖዚቲቭም ደግሞ ከኔጌቲቭ ጋር። ይሄኛው ፖዚቲቭ ነው፣ ይሄኛው ኔጌቲቭ ነው። ተመልከቱ፣ እቺኛው የባትሪው ተርሚናል ኔጌቲቭ ነች፣ ኔጌቲቭዋን ከፖዚቲቭ ጋር። ይሄኛው የባትሪው ተርሚናል ምንድነው? ፖዚቲቭ ነው። ፖዚቲቭም ደግሞ ከኔጌቲቭ ወይም ደግሞ ኤን ሪጅን ጋር ኮኔክት እናደርገዋለን ማለት ነው። ተመልከቱ በዚህ ጊዜ እንግዲህ እዚህ ውስጥ ያለው እዚህ ጋር ፖዚቲቭ ተርሚናል ነው፣ እዚህ ጋር ኔጌቲቭ ነው። ስለዚህ እነዚህ ኔጌቲቮች በዚህ በኩል ይመጡና ምን ያደርጋሉ? እነዚህ ፖዚቲቮችን ወደዚህ ይስባሉ ማለት ነው። ወደዚህ ይስባሉ። ኔጌቲቭ ተርሚናል ስለሆነ እዚህ ውስጥ ያሉትን ፖዚቲቭ ቻርጆች ምን ያደርጋቸዋል? ወደዚህ ይስባቸዋል ማለት ነው። እዚህ ጋር ያሉትን ኤሌክትሮኖችስ ይሄኛው ኔጌቲቭ ተርሚናል ስለሆነ ተርሚናሉ ኔጌቲቭ ስለሆነ ምን ያደርጋል? እነዚህ ኤሌክትሮኖችን ወደዛ ይገፋቸዋል ማለት ነው። ወደዛ ይገፋቸዋል። ፖዚቲቮቹን ደግሞ ወደ ራሱ ይስባል ማለት ነው። ምክንያቱም ተመሳሳይ የሆነ ቻርጅ ሲሆን ይገፋፋል፣ ተቃራኒ ሲሆን ደግሞ ይሳሳባል ማለት ነው። ስለዚህ ይሄኛው ኔጌቲቭ ከሆነ እነዚህ ደግሞ ፖዚቲቭ ከሆነ ምን ያደርጋቸዋል? ይሄ ኔጌቲቭ ወደ ራሱ ፖዚቲቮቹን ይስባል ማለት ነው። ኔጌቲቮቹን ደግሞ ይገፋቸዋል ማለት ነው። ስለዚህ እነዚህ ቻርጆች ወዴት ይመጣሉ? ፖዚቲቮቹ እዚህ አካባቢ ይከማቻሉ ማለት ነው። እዚህ አካባቢ ላይ ይከማቻሉ። ከዚህ ሁላ ተሰብስቦ ወደዚህ ብቻ ይመጣሉ ማለት ነው። ይሄ ቦታ ባዶ ይሆናል ማለት ነው። ይሄ ቦታ ባዶ ይሆናል። ከዛ በኋላ ደግሞ ይሄኛው ፖዚቲቭ ተርሚናል ከኔጌቲቭ ተርሚናል ጋር ተገናኘ፣ ወይም ደግሞ እዚህ ውስጥ ኔጌቲቭ ቻርጆች ነው ያሉት። እዚህ ውስጥ ኔጌቲቭ ቻርጆች ናቸው ያሉት። ስለዚህ ይሄኛው ፖዚቲቭ መጥቶ ከኤሌክትሮኖቹ ጋር ይገናኛል፣ ወይም ደግሞ ከኔጌቲቭ ተርሚናሉ ጋር ይገናኛል። ስለዚህ እዚህ ጋር ፖዚቲቭ ተርሚናል ኦፍ ደ ባትሪ ይመጣል። ከዛ በኋላ ይሄኛው ፖዚቲቭ እነዚህ ኤሌክትሮኖች ወደ ራሱ ይስባቸዋል ማለት ነው። ተቃራኒ ቻርጅ ስለሆኑ ይሳሳባሉ። ስለዚህ እነዚህን ኤሌክትሮኖች በሙሉ ወዴት ነው የሚሰበስባቸው? እዚህ አካባቢ ላይ እንዲከማቹ ያደርጋል። እነዚህ ኤሌክትሮኖች ወደዚህ ብቻ ይመጣሉ። ይሄ ቦታ ባዶ ይሆናል ማለት ነው። በዚህ በኩል ቅድም እንዳልኳችሁ ባዶ ይሆናል። በሁለቱም በኩል ባዶ ሲሆን ይሄ ቦታ በጣም ጀንክሽኑ ምን ይሆናል? በጣም እየሰፋ ይመጣል ማለት ነው። በዚህ ጊዜ ምንም አይነት ካረንቶች ወይም ደግሞ ሆሎችም ሆነ ኤሌክትሮኖች ሪኮምባይን ማድረግ አይችሉም ወይም ደግሞ መቀላቀል አይችሉም። ምክንያቱም ወደ ተመሳሳይ የሆነ ምንድነው ኤሌክትሮኖች ወደዚህ ማለፍ አይችሉም፣ ሆሎች ወደዚህ ማለፍ አይችሉም። ስለዚህ መገናኘት አይችሉም ማለት ነው። በዚህ ጊዜ ምንም አይነት የካረንት ፍሰት አናገኝም ወይም ደግሞ ካረንት ማግኘት አንችልም። በሪቨርስ ባያስድ ውስጥ ምንም አይነት የካረንት ፍሰት አይኖረንም ማለት ነው። ቅድም ያልኳችሁ ነው። ይሄኛው ተመልክቱ። በዚህ በኩል ፖዚቲቭ ተርሚናል ነው ያለው፣ በዚህ በኩል ኔጌቲቭ ተርሚናል ነው ያለው። ስለዚህ ፖዚቲቭ ተርሚናሉን ከፖዚቲቭ ጋር ነው የምናገናኘው ፎርዋርድ ሲሆን፣ ኔጌቲቭን ደግሞ ከኔጌቲቭ ጋር ነው የምናገናኘው። በዚህ መልኩ ሲገናኝ ፎርዋርድ ባያስድ ይሆናል። ፎርዋርድ ባያስድ ሲሆን ደግሞ የካረንት ፍሰት እናገኛለን ማለት ነው። ሪቨርስ ባያስድ ሲሆን ግን አናገኘውም። ለምሳሌ ዳዮድን እንውሰድ። ዳዮድ ማለት እችኛዋ ምልክት የምንድን ነች? የዳዮድ ነች ማለት ነው። ዳዮድ ነች። ስለዚህ ዳዮድ እንግዲህ ቨርቲካል ላይኑ ኔጌቲቭ ወይም ደግሞ ኤን ሪጅን በዛ በኩል መኖሩን ያሳያል። ቀስት ባለበት በኩል ደግሞ ምንድነው ፒ ሪጅን በዛ በኩል መኖሩን ያሳየናል ማለት ነው። ምንጊዜም ቢሆን ቻርጅ በቀስት ባለበት በኩል ነው የሚፈሰው። በዚህ በኩል ተነስቶ በቀስቱ በኩል አድርጎ ወደዚህ እንደዚህ ነው የሚፈሰው ማለት ነው። እንደዛ ነው የካረንት ፍሰት የምናገኘው። ዳዮድ ይሄን ይመስላል። አሁን እያየን የነበረው ሁሉ የዳዮድ የሚሰራበት መንገድ ነው ማለት ነው። ዳዮድ በዚህ መልኩ ይሰራል ማለት ነው።
ሌላኛው ደግሞ ሪቨርስ ባያስድ ሲሆንስ ሪቨርስ ባያስድ ይሄኛው ኔጌቲቭ ነው፣ ይሄኛው ኔጌቲቭ ነው። ኔጌቲቭን ከፖዚቲቭ ጋር ያገናኘ ነው። ስለዚህ ኔጌቲቭ ከፖዚቲቭ ጋር ነው ማለት ተቃራኒ የሆኑ ቻርጆች ናቸው ማለት ነው። ስለዚህ ምን ይሆናሉ? ይሳሳባሉ ማለት ነው። ይሳሳባሉ። ስለዚህ እነዚህ ፖዚቲቭ ቻርጆችን እዚህ ጋር ይሰበስባቸዋል፣ እዚህ ቦታ ላይ ባዶ ይሆናል ማለት ነው። በዚህ በኩል ደግሞ ይሄኛው ፖዚቲቭ ነው። ፖዚቲቭም ከኔጌቲቭ ጋር ነው። ስለዚህ ይሳሳባሉ ማለት ነው። እነዚህ ኤሌክትሮኖች እዚህ አካባቢ ይመጣሉ ማለት ነው። እዚህ አካባቢ ብቻ ይኖራሉ። እዚህ ቦታ ምን ይሆናል? ባዶ ይሆናል ማለት ነው። ስለዚህ ጀንክሽኑ ምን ይሆናል? ባዶ የሚሆንበት ቦታ፣ ምንም ኤሌክትሮኖች ቻርጆች የሌሉበት ቦታ ምንድነው? ጀንክሽን ይሆናል ማለት ነው። ያ ጀንክሽን ደግሞ በጣም ሰፊ ይሆናል ማለት ነው። ይሄ ሰፊ መሆኑ ደግሞ ካሬንቶች ከአንድ ቦታ ወደ ሌላ ቦታ እንዳይንቀሳቀሱ ያደርጋቸዋል። የቻርጅ ገደብ ይኖራል ማለት ነው። በዚህ ጊዜ እንግዲህ ቻርጅ አናገኝም ወይም ካረንት አናገኝም ማለት ነው። በሪቨርስ ባያስድ ጊዜ ምንም አይነት ካረንት አናገኝም ማለት ነው። እንግዲህ የዛሬው ክላሳችን ይሄንን ይመስላል። እንግዲህ እንደምታዩት እዚህ ጋር የዳዮድ ነው። ቅድም እንዳሳያችሁ ነው። ምንም አዲስ ነገር የለም ማለት ነው። እንግዲህ ይሄ ትምህርት ከተመቻችሁ ቀጣዩን ፓርት እንድለቅላችሁም ደግሞ እንዲሰራላችሁ ከፈለጋችሁ ኮሜንት ላይ ሀሳባችሁን ጻፉልኝ። ሰብስክራይብ በማድረግ እንደዚሁም ደግሞ ጓደኞቻችሁን በመጋበዝ የዚህ ቻናል ቤተሰብ እንዲሆኑ አድርጉ። እንደዚሁም ደግሞ ይሰራልን የምትሉት ኮርስ ካለ ደግሞ ይሄኛው ኮርስ ብላችሁ ጻፉልኝ፣ እሱንም እሰራላችኋለሁ ማለት ነው። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ። አመሰግናለሁ።